ተማሪ ባለትዳር ከቤት ሆነው የሚሰሩ የቤት እመቤቶች ቤተሰባቸውን እያስተዳደሩ ያሉ የተለያዩ ትልልቅ ሰዎች አብረውን ይሰራሉ። በቀን 5000 ብር፣ በቀን 8000 ብር፣ በቀን 10000 ብር፣ በቀን 1000 ብር ይሰራሉ። በቀን ምን ያህል ገንዘብ እንደሚያንቀሳቅስ ከፎሬክስ ቀጥሎ ብዙ ቢሊዮን ዶላርሶች የሚያንቀሳቅስ ቢዝነስ this is it by the way። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ ደግሞ ሌላ ቆንጆ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደምትወዱት አልጠራጠርም። ዛሬ አንድ ልጄ ቦነሴን 4 እጥፍ አሳድጌያለሁ ብሎ ሲነግረኝ ለምን ቪዲዮ አልሰራላችሁም ብዬ ነው ማለት ነው ቪዲዮ መስራት የጀመርኩት። ከ$10 ወደ $45 ነው ማለት ነው። ቦነሱን በስንት ሳምንት ውስጥ? በ2 ሳምንት ውስጥ ብቻ ማሳደግ የቻለው ማለት ነው። ስለዚህ ሁሉም እዚህ ፖፕ ላይ የሚሰራ ሰው ይሄን ቪዲዮ አፕላይ በማድረግ ውጤት ማምጣት ይችላል ማለት ነው። ስለዚህ 5 ኮሚሽናችሁን ልታሳድጉባቸው የምትችሏቸው መንገዶች ዛሬ ከኔ ጋር አብረን የምንመለከት ይሆናል ማለት ነው። የመጀመሪያው ምንድነው? ኢንቪቴሽን ነው። ኢንቪቴሽን ሰዎችን ወደ ፕላትፎርሙ ኢንቫይት በማድረግ ኮሚሽናችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ እኔ እዚህ ላይ ምሳሌ ሲሰጣችሁ ፕላትፎርሙ ላይ ሲጀምር ሰዎች አልነበሩኝም፣ ላይቭ ላይ የሚገባ ሰው አልነበረ፣ ሌሎች ፕላትፎርሞች ላይ ፎሎወሮች አልነበሩኝም። ስለዚህ ያለኝ አማራጭ ምንድነው? በቀጥታ ሰዎችን ኮሚኒኬት በማድረግ ግሩፖች ላይ ስቶሪ ላይ ፖስት በማድረግ ሰዎችን ይሄን አፕሊኬሽን እንዲተዋወቁት ምን አደረግ ነበር? ኢንቫይት አደረጋቸው ነበር ማለት ነው። ኢንቫይት ሳደርግ ደግሞ ስፔሲፊክ ጥያቄ ጠይቄ ነው። ኑ ዝም ብለን ገንዘብ እንፈስ ኦር አብረን እንስራ ምናምን አላቸው እምላቸው ስፔሲፊክ ምንድነው ጥያቄ ጠይቃቸዋለሁ። ተጨማሪ ገቢ ማግኘት ትፈልጋለህ? ተጨማሪ ገቢ ማግኘት ትፈልጊያለሽ? አዎ ማን ይጣላል ምናምን። ኦኬ ምንም ኢንቨስትመንት ሳታወጪ ሊሰሪበት የምትችይበት ፕላትፎርም አለ። ፈቃደኛ ከሆንሽ ንገረኝ ዛት ሴት በቃ እነዚህን ሴንቴንሶች ተጠቀሙ ስታወራቸው። ፎርስ ከማድረግ ሰውን ጠይቃችሁ እነሱ ወደ እናንተ እንዲመጡ ማድረግ ትችላላችሁ ማለት ነው። ይሄን ሜትር በመጠቀም ሰዎችን ኢንቫይት አደርጋለሁ። ሰዎቹ ከመጡ በኋላ ደግሞ የመጀመሪያው ስቴፕ ፕላትፎርሙ ላይ አዲስ ስለሚሆኑ ቪዲዮ ነው እመለከላቸው። ለጀማሪዎች የሚሆን ቪዲዮ አለ፣ እሱን ተመልክተው ይገባሉ ማለት ነው። ተመዘገቡ ብዬ በኔ አይዲ ስለተመዘገቡ ብቻ ሰው ኮሚሽን አይሰጠኝ። ፕላትፎርሙ ምን ስታደርጉ የኢንቪቴሽን ኮሚሽን እንደሚሰጣችሁ ያቺ $6 ታውቃላችሁ። ስፔሲፊክሊ $6 ያልኩት አይ ነው ከዛ በላይ እንደሆነ፣ ግን ስፔሲፊክሊ $6 የሚሰጣችሁ ቀላል ነገሮችን ሲሰሩ ነው፣ በላይቭ ስትሪም ምናምን ማለት ነው። እነሱን ለማግኘት እኔ ምን ማድረግ ነበረብኝ? ፎሎ አፕ መስራት ነበረብኝ። ዋት ኢዝ ፎሎ አፕ? ሁለተኛው መንገድ ደግሞ እሱ ነው። ፎሎ አፕ ምን ማለት ነው? ሌሎች ሰዎች ጋብዘው ዝም ሲሉ ኢንቫይት አድርገው ዝም ሲሉ እናንተ ግን ትከታተሉና የደረስክ ምን ከበደ ምን ቀለለ እንደገና ደግሞ ጋይድ ታረጋቸዋላችሁ ማለት ነው። እነሱ ግራ የገባቸው ነገር ላይ መፍትሄ በመስጠት ከናንተ ምሳሌ በመነሳት ጥያቄያቸውን እየመለሳችሁ ትከታተላችኋላችሁ ማለት ነው። ለምን ዝም ሲባል ሰው በዛው ይቀራል። ነገር ግን ስትከታተሏቸው የተደረስክ ነው አስታውሶኛል፣ አትሊስት አስታውሶኝ እንዴት ላይቭ አልገባ ምናምን ብለው ይገባሉ። በዛ ጊዜ እናንተ ሚኒመም $1 ጀምሮ እስከ $6 ድረስ በቀላሉ መስራት ትችላላችሁ ማለት ነው ከአንድ ሰው። ሁለተኛው መንገድ ገቢያችሁን ልታሳድጉበት የምትችሉት በፎሎ አፕ ወይም በክትትል ነው ማለት ነው። የገባን ሰው ዝም አትበሉት፣ በደንብ ተከታተሉ። ደውላቸው፣ ኮሚኒኬት አድርጓቸው፣ ቴክስት አድርጉላቸው፣ የት እንደደረሱ ጠይቋቸው ማለት ነው። ይሄ እዚሁ ላይ እንዳለን ደግሞ ሌሎች ደግሞ ከኢንቫይት ያደረጋቸዋቸው ሰዎች ላይ ሆኑ ይችላሉ። ነገር ግን ኤጀንቶቻችሁ ወይም ደግሞ በስራችሁ የሚሰሩ የተለያዩ ሆስቶችን ፎሎ አፕ ማድረግ ያስፈልጋል። የደረሳችሁ ምን ሆናችሁ ምናምን መጠየቅ በቃ እንደ ኖርማል ማለት ነው። እንደ ቤተሰብ ኮሚኒኬት ልታደርጓቸው ይገባል። ለምን በመሃል እነሱ የሆነ ጥያቄ ተፈጥሮባቸው በዛው ከፕላትፎርሙ ቀርተው ከሚጠፉ እናንተ ምን ታደርጋላችሁ? ጥያቄያቸውን እዚህ ጋር ቶሎ እየፈታችሁ ትሄዳላችሁ ማለት ነው። እነሱ ብቻ ስትራግል እንደማያደርጉ ስትነግሯቸው ምናምን የመቆየት ፕሮባቢሊቲያቸው ይጨምራል። ሶስተኛው ደግሞ ማስተማር ነው። አሁን ለምሳሌ ኢንቫይት ያደረጋቸዋቸውን ሰዎች እየተከታተላችሁ ማለት ነው። እንዴት ነህ ምናምን ብሎ ዝም ማለት ሳይሆን ማስተማር ያስፈልጋል። የምታስተምሩት ስለምንድን ነው? ፕላትፎርሙ ላይ እንዴት ገቢ ማግኘት እንደሚችል ብቻ ሳይሆን ርቀቱን ቪዥናችሁን ማሳየት መቻል አለባችሁ። እኔ ታየኝ ርቀት እነሱ ታያቸው ማለት አብረን እዛ ርቀት ጋር መሄድ እንችላለን ማለት ነው። ለምሳሌ እናንተ ይሄን ፕላትፎርም ተጠቅማችሁ ማሳካት የምትፈልጓቸው ነገሮች አሉ። እነሱም ያን ነገር በግልጽ እንዲያውቁት ማድረግ፣ ካወቁት በኋላ ደግሞ እንዴት እዛ ስቴፕ ላይ መድረስ እንደሚችሉ ከፋፍሎ ማስረዳት ማስተማር በጣም ትልቅ ነገር ነው። ባይዘው የምታስተምሯቸው ስለምንድን ነው ካላችሁኝ ደግሞ ስለ ተስፋ ለመቁረጥ ሊሆን ይችላል። እንደገና ደግሞ ሰዎች እንዴት መጋበዝ ስኪሎች ሊሆን ይችላሉ የምታስተምሯቸው ቤዚክ ስኪሎች ገባለ ኢንቪቴሽን የፎሎ አፕን ከዛ ውጪስ ጠቅላላ ስለ ኔትወርክ ማርኬቲንግ ልታስተምሯቸው ይገባል። ኔትወርክ ማርኬቲንግ በቀን ምን ያህል ገንዘብ እንደሚያንቀሳቅስ ከፎሬክስ ቀጥሎ ብዙ
ቢሊዮን ዶላርሶችን የሚያንቀሳቀስ ቢዝነስ this is it by the way ኔትወርክ ማርኬቲንግ እድለኞች ናቸው። ሌላኛው ደግሞ ምን ያህል ሰዎች ህይወታቸውን እንደቀየሩ ምናምን ያቸው ልታስተምሯቸው ይገባል። እዚሁ ላይ ደግሞ አራተኛው ነጥብ ከዚህኛው ጋር ይመሳሰላል። ሶሻል ፕሩፍ ይባላል። ሶሻል ፕሩፍ ምን ማለት ነው? እዚህ ፕላትፎርም ላይ ተማሪ፣ ባለትዳር፣ ከቤት ሆነው የሚሰሩ የቤት እመቤቶች፣ ቤተሰባቸውን እያስተዳደሩ ያሉ የተለያዩ ትልልቅ ሰዎች አብረውን ይሰራሉ። ሶ አሁን ለምሳሌ ለተማሪው ቤት ስለተቀመጠችው ስለ ቤት እመቤት ብትነግረው እኔ እኮ ጊዜ የለኝም ይልሃል። ነገር ግን ተማሪ ሆኖ ስላሳካ አንድ ሰው ስታስረዳው እከሌ ይባላል ተማሪ ነው፣ ነገር ግን ተማሪ ሆኖ በየቀኑ ያለውን ትርፍ ጊዜ በመጠቀም በቀን 5,000 ብር፣ በቀን 8,000 ብር፣ በቀን 10,000 ብር፣ በቀን 1,000 ብር ይሰራል ብትሉት ዋው እኔም እችላለሁ ብሎ እንዲሰራ ያደርገዋል ማለት ነው። የቤት እመቤቷንም ደግሞ አንድ የቤት እመቤት ፈልጋችሁ እናንተ ቲም ውስጥ ላይኖር ይችላል፣ ነገር ግን አፈላልጉና አንድ ሰው መርጣችሁ እንደዚህ ስትሏት ተስፋ ልትቆርጥ የነበረችው ሴትዮ ኦኬ ይሄንንማ ማሳካት አለብኝ ብላ መስራት ትጀምራለች ማለት ነው። ስለዚህ ሶሻል ፕሩፍ ወይም ስቶሪ ማለት ነው ከነሱ ጋር ሪሌት የሚያደርግ ነገር እየፈለጋችሁ ያንን ስቶሪ መንገር ያስፈልጋል። ለምን እንዲቆዩ ስለሚያደርጋቸው ማለት ነው። የመጨረሻው ጌም ወይም ደግሞ ፕላትፎርሙ የሚያቀርባቸው እያንዳንዱ እድሎች ወይም ኦፖርቹኒቲዎች መጠቀም ማለት ነው። ይሄ ምን ማለት ነው? ለምሳሌ ፕላትፎርሙ ጌሞች አሉት እነ ፊሽንግ ጌራ ምናምን በሲዝን የሚወጡ እነሱን በደንብ ስተዲ አድርጎ ባይዘው ዝም ብላችሁ እንድትጮቱ አልመክርም። በደንብ ስተዲ አድርጋችሁ እንዴት ነው የሚሰጠው፣ ምን ሳረግ ነው የሚሰጠው፣ ምን ሳረግ ነው የማይሰጠው፣ ታይም አለው ወይ፣ ጊዜ ይመርጣል ወይ ምናምን የሚሉት ኔትወርክ ይመርጣል ወይ፣ ሀገር ይመርጣል ወይ፣ እነሱ በደንብ ስተዲ ካደረጋችሁ በኋላ ጌሞቹን በትንሽ በመጀመር እያሳደጋችሁ ስቴካችሁ ማየት ትችላላችሁ። ወይም ደግሞ ኦልሬዲ ጌም ላይ ጎበዝ ናችሁ ብላችሁ የምታስቧቸውን ሰዎች ድርቅ አድርጋችሁ መጠየቅ፣ በእውነት መጠየቅ ላይ ጎበዝ መሆን አለባችሁ ማለት ነው። ከዛ በኋላ እነሱ የተሳሳቱትን ነገር እናንተ ሳትሳሳቱ ማለፍ ትችላላችሁ። ጌም ደግሞ እንደኔ ደስ ማይላችሁ በቃ ለምን ጌም እጮታለሁ ሌሎች ሴፍ ኦፕሽኖች እያሉ ለምን ሪስክ ይወስዳሉ? ባይዘው ጌም በጣም ባንዴ እንዲሳካላችሁ ማድረግ ይችላል። በዛው ልክም ደግሞ ብዙ የሚከስሩ ሰዎች አሉ። እንደውም የሚከስሩት ይበልጣል። እውነት ነው አይደል? ለዚህ ጋር የምናወራው የሚከስሩት ይበልጣል። ለምን? ያለ እውቀት ስለሚጮቱ፣ በእልህ ስለሚጮቱ፣ በኢሞሽን ስለሚጮቱ ማለት ነው። እናንተ ግን ከዛ ይልቅ ምን ታደርጋላችሁ? ሌሎች ኦፕሽኖችን ትመርጣላችሁ። ለምሳሌ ፕላትፎርሙ በየጊዜው ገቢ ማግኛ ዘዴዎቻችንን አፕዴት ያደርግልናል አይደለ? ኢንቲሜሲ ራንኪንግ ይለናል፣ የፒኬ ጨዋታ ባሸነፈ ይለናል። አሁን ደግሞ ምን ብሎናል? ላይክ ወንድም ሴት ፓርቲ ስትሰሩ የሚሰጣችሁ ሌላም ደግሞ ፖይንቶች አሉ። ስለዚህ እነዚህ ሁሉ ኦፖርቹኒቲዎች በመጠቀም እና ለኪ ቦክስ እያንዳንዱ ኦፖርቹኒቲ በመጠቀም ገንዘብ መስራት መቻል ማለት ነው። እንደዚህ ስታደርጉ ደግሞ ሌላ ገቢ የምታገኙበት መንገድ ምን አደረጋችሁ ማለት ነው? አሰፋችሁ ማለት ነው። ድሮ እኔ ፋየርወርክ እያሳደዱ ገቢ የሚያገኙ ልጆች ነበሩኝ፣ ለኪ ቦክስ እያሳደዱ ገቢ የሚያገኙ ልጆች ነበሩኝ ማለት ነውና እናንተም እንደዛ መስራት ትችላላችሁ ማለት ነው። ሶ እነዚህ 5 ነገሮች አፕላይ በማድረግ ውጤታማ መሆን ትችላላችሁ። አንዴ ለማስታወስ ያህል ኢንቫይት ማድረግ ሰዎችን ወደዚህ ፕላትፎርም በደንብ መጋበዝ፣ ለብዙ ሰዎች ማስተዋወቅ ገቢ እንድታገኙ ይረዳችኋል። የጋበዛችኋቸውን ሰዎች መከታተል፣ ለውጤት እንዲበቁ ማብቃት ደግሞ ሁለተኛው መንገድ ነው። እንዲበቁ ደግሞ ማስተማር መቻል አለባችሁ። ምን ላስተምር የሚለው በግልጽ ወቁት። ሶስተኛ ይሄ ነው። ስታስተምሩ ደግሞ በምሳሌ ማስተማር፣ ከነሱ ጋር ሪሌት ነገር የሚያደርጎችን ማስተማር ሌላኛው አራተኛው ነገር ነው። አምስተኛው ደግሞ እንደየ ፍላጎታቸው መዞር ለሚፈልግ ሰው የለኪ ቦክስ የት እንደሚገኝ በማሳየት ጌም መጫወት ለሚወድ ሰው ጌም እንደየ ባህሪያቸው እንደየ ፐርሰናሊቲያቸው የሚሆናቸው ነገር ማሳየት ያስፈልጋል ማለት ነው። ሰው በእነዚህ አይነት መንገዶች ኮሚሽናችሁን 5 ማድረግ ትችላላችሁ። እንደዚህ ቀላል ነገሮችን ነገር ሊው ቦነሱን ከ1,000 ብር በየቀኑ ወደ 5,000 ብር ማሳደግ የቻለ አንድ በኔው ስር የሚሰራ ልጅ አለ ማለት ነው። እናንተ እንደሱ መሆን ትችላላችሁ። ቀጣይ ደግሞ ሌሎች ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ በተማን በመጫን ሰብስክራይብ ማድረግ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ አስቀምጡልኝ። ላይክ ሼር ማድረግ ለቲማችሁ እንዳይረሳ። እናንተ ብቻ ማየታችሁ በቂ አይደለም፣ ቲማችሁ ማየት አለበት ማለት ነው። እስከ ቀጣይ ሳምንት ድረስ እስከምንገናኝ ሰላም።